እንዴት ዋላችሁ? እንዴት አደራችሁ? እንዴት አመሻችሁ? ባላችሁበት ሰላማችሁ ይብዛ እያልኩ ይሄንን ቪዲዮ ልስራላችሁ። ምክንያቱም ስለዚህ ላይቭ ላይ ብዙ ጊዜ ደጋግመን አብራርተናል። ብዙዎቻችሁ አልሰማችሁትም። ለምን እንደማታዳምጡ እኔ አላቅም እና አዳምጡ፣ ይጠቅማችኋል። ወይም አንዳንዶቻችሁ ያው ስራ ላይ ስለሆናችሁ አልሰማችሁም ይሆናል። ስለዚህ ይሄንን ቪዲዮ ለእናንተ የሰራሁት ተጠቀሙበት ማለት ነው። እና ዩቲዩብ ብዙ አይነት ላይቭ አገባብ አለው። ሁለቱ ዋናውን እንውሰደው ላሁን ይሄ በቀጥታ እንትን የሚባለውና ይሄ ሞኔታይዝ ለሆናችሁት በር እንዲታየላችሁ ዶላር እንዲቆጥርላችሁና ይሄ በመንፈሶቹ በሚንሸራተተው የምትሉት ማለት ነው። እስቲ ከዚህ ሉጣና ላይቭ ማማ እንዳለ እስቲ ለምሳሌ ማለት ነው ላይቭ ላይ አሁን ቦረናን እንንካስቲ እንደዚህ ላዙራ በደንብ እንዲታይ። ምንድነው? ቆይ የሆነ ማስታወቂያ ገባ። ቆይ አንድ ጊዜ የማያስፈልግ ማስታወቂያ በመሀከል ገባ። ቦረና አሁን በቀጥታው ነው የገባችው። አሁን ቦረናን ቆይ እዚህ ጋር ምን አደርጋለሁ እንድታዩት ነው። ማስታወቂያ አላስገባችም መሰለኝ። አሁን ቦረና ጋር ገብቻለሁ። አሁን ይኸው እሷ ጋር ላንሸራትት ብል ወደ ሌላ ሰው ቤት አይወስደኝም። ማስታወቂያ ስላላት ሞኔታይዝ ስለሆነች ማስታወቂያ እንዲታይላት በዚህ ገባች ማለት ነው። የፈለገ ባንሸራትት አይወስደኝም ሌላ ሰው ቤት። ስለዚህ ሞኔታይዝ የሆናችሁት በዚህ መንገድ ግቡ፣ በዚህ ግቡ። ወደሚቀጥለው ቤት እንሂድ። ማጋ እንሂድ። ብዙ ልጆች አሉ እዚህ። እስቲ ሀዲያ ጋር እንሂድ። ይኸው ሀዲያም ይኸው ጎበዝ። It is a symbol of the intelligent age. ማስታወቂያ ገባ። We are Bestmo, not just cutting grass, but shaping the ሞኔታይዝ future. ነች። ላንሸራትትና ወደ ሌላ ሰው ቤት ልሂድ ብል AI powered አይወስደኝም። precision navigation, all weather ስለዚህ autonomous በጥሩ መንገድ ነው operation. የገባችሁ። Every blade of ሞኔታይዝ grass. ለሆናችሁት ወደሚቀጥለው ቤት ጦይባ ቤት እንሂድ። ጦይባ በሚንሸራተተው ነው የገባችሁ። ሞኔታይዝ አይደለችም። ሰዓቷን ታስቆጥር። አሁን ከጦይባ ቤት ሌላ ቤት ልሂድ ብል ያንሸራተተኛል። ይኸው ትዝታ ቤት ወሰደ። አንድ ወደው መመለስ ነው። ትዝታም በዚህ ገባ። ይኸው እንደዚህ እያያችሁ ነው። ስለዚህ ሞኔታይዝ የሆናችሁት ሞኔታይዝ የሆናችሁት በሚንሸራተተው አትግቡ። አንዷ ልጅ ደጋግማ ጠየቀችኝ። ደጋግሜ ላይ ብላ አስረዳሁኝ፣ አልሰማችኝም። አሁን እንግዲህ አዳምጪ። $10 አልቆጠረልኝም ትላላችሁ። እንዴት ሆኖ ነው የሚቆጥረው $10? በሚንሸራተተው እየገባችሁ በትክክለኛው መንገድ ሳትገቡ ማስታወቂያ ሳይታይላችሁ እንዴት ነው የሚቆጥረው? አይቆጥርማ። ስለዚህ አሁን አገባቡን ላሳያችሁ፣ በደንብ ተከተሉ። አሁን ላይቭ ስንገባ እዚህ ጋር የመደመር ምልክት አለች አይደለ? እሱን ነው የምንጫነው። እሱን ተጫኑት። ቆይ የሆነ ማስታወቂያ ስልኬ ውስጥ እየገባ አስቸግሮኛል። እና የመደመር ምልክቱን ስንጫነው
ተከታተሉ ቀስቱን እንግዲህ የመደመር ምልክቱን ስንጫነው እዚህ ጋር ይው እዚህ ጋር ነው ወሳኙ። እቺን ቀስት ይዋት፣ እቺን ቀስት ተከታተሏት በደንብ። ስልኩ እንደዚህ ቆሞ ነው ያለው። እጄን ይውት፣ እንደዚህ ቀጥ ብሎ ቆሞ ነው ያለው ወደ ላይ። ያ ሆሪዞንታል ይባላል። ኖ ይቅርታ፣ ያ ቨርቲካል ይባላል። ቨርቲካል ቆይ ቀያይሬ ላሳያችሁ። ይኸው እዚህ ጋር ጽሑፉን አንብቡት። ቨርቲካል ኦሪየንቴሽን እንደዚህ ቀጥ ያለው ያ የሚንሸራተተው ነው። በዛ በሚንሸራተተው ሰዓት ያልሞላችሁ በዛ እየገባችሁ ሰዓታችሁን መሙላት ትችላላችሁ። ሞኔታይዝ ለሆናችሁት ደግሞ በዛ መንገድ አትግቡ። ይሄው ይሄንን ተጫኑት። ሆሪዞንታል ይላል። ሆሪዞንታል አያችሁት? ሆሪዞንታል ማለት እንደዚህ ጋደም ያለ ማለት ነው። ቅድም 2 ቤት ገብቻ ያሳየኋችሁ 3 ቤት። አንደኛው ቤት ቦረና ቤት በማስታወቂያ ገባች። ከዛ ሀዲያ ያ እንደዚህ ጋደም ባለው ነው የገቡት። ማስታወቂያ ይታይላቸዋል፣ ዶላር ይቆጥርላቸዋል ማለት ነው። እንደዛ እያደረጋችሁ ግቡ። አበባውንም እያስጎበኛችሁ ጓሮ ነው ይሄን ቪዲዮ እየሰራሁት ያለሁት እና እንደዛ እያደረጋችሁ ግቡ እና እንደዚህ ስልኩን ጋደም አድርጋ ይሄንን ጋደም የሚለውን ስትነኩት ስልካችሁን እንደዚህ ነው አይደል ያለው። ስልካችሁንም አብሮ እንደዚህ ጋደም አድርጉት። እምቢ ካላችሁ እንደዚህ ጋደም አድርጉት ስልኩን። ይሄንንም ጋደም አልኩት። ተጫኑትና እዚህ ጋር ከዛ ስልካችሁን እንደዚህ ጋደም አድርጉትና ጎ ላይቭ በሉት። ከዛ ላይቭ ትገባላችሁ። ላይቭ ስትገቡ እናንተ ጋር እንመጣለን። ስንመጣ ማስታወቂያ ይይዘናል። ከዛ ዶላር ይቆጥርላችኋል ማለት ነው ሞኔታይዝ ለሆናችሁት። ሌላ ደግሞ ሞኔታይዝ የሆናችሁትን ልጆች የምትለቁትን ቪዲዮ ገብቼ እያየሁኝ ነው። ይሄ የምትለቋቸው ቪዲዮ 2 ደቂቃ፣ 3 ደቂቃ፣ 4 ደቂቃ፣ 5፣ 6፣ 7 ደቂቃ ነው። ሞኔታይዝ የሆናችሁት ከ8 ደቂቃ በታች ቪዲዮ አትልቀቁ። ዩቲዩብም ተናግሯል፣ ባለፈውም ተናግረናል። ለዩቲዩብ ማስታወቂያ እንዲመች ዩቲዩብ ራሱ አድ ስሎትስ የማስታወቂያ የሚገባበት ከ8 ደቂቃ በላይ መሆን አለበት። ለዩቲዩብ ማስታወቂያ አመቻችታችሁ ከ8 ደቂቃ በላይ የሆነ ቪዲዮ ስትሰሩ ዩቲዩብም ዩቲዩብ አልጎሪዝምም ይመቸዋል፣ ማስታወቂያውን ያስገባላችኋል፣ ማስታወቂያው ይታያል፣ ዶላሩ ይቆጥርላችኋል ማለት ነው። ይሄን ይመስላል። ሰላማችሁ ይብዛ፣ በርቱ፣ ጠንክሩ እና እንደዚህ ያደረጋችሁ ግቡና ስሩበት ማለት ነው። እና ባላችሁበት ፈጣሪ ከክፉ ይጠብቃችሁ፣ ሰላማችሁን ያብዛ። ዋናው ለሰው ልጅ ጤና ነውና ሙሉ ጤና ይስጣችሁ። አገራችንም ሰላም ያርግልን። ያሰባችሁትን መልካም ሁሉ ፈጣሪ ያድላችሁ። በላይቭ ፕሮግራም ወይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። ሰላማችሁ ይብዛ።